ቆንጆ ማላ የሆኑ ሴቶች ብዙ ጊዜ ትዳር አይሳካላቸው ወንድ ቸግሯቸው ምናምን እኮ አይደለም ስለሚንቁ ነው አንዱ ሲመጣ ገንዘብ የለውም አንዱ ሲመጣ አቋም የለውም አንዱ ሲመጣ የሆነ ነገር የለውም አንዱ ሲመጣ ብዙ ገንዘብ የለውም ትንሽ ገንዘብ ነው ያለው አንዱ ሲመጣ ሁለት መኪና ብቻ ነው ያለው ሶስት መኪና የለውም አራት መኪና የለውም ቤት የለውም የሆነ ነገር የለውም ትንሽ ጠቆራለ ትንሽ ቀላ አልጫው እንዳይመቸንም እንደዛ እያሉ እድሜያቸውን ይጨርሱትና በወንድ ጦት ምናምን አይደለም ትዳር ማይሳካላቸው ወንድ በየቀኑ ይመጣል በየቀኑ በየጊዜው ይመጣል ከዛ መጨረሻ ላይ ምን ሆናሉ የሰፈር ድንጋይ ስር ቁጭ ብለው ምናምን ጫት የሚቆሙት ምናምን ማታ አረቄ የሚጠጡት ምናምን አሉ አይደል የነሱ መጫወቻ ይሆናሉ አላያችሁም ሰፈር ላይ አላያችሁም የሉም እናንተ ሰፈር ወላሂኛ ሰፈር አሉ በአይኔ በብረቱ አይቻለሁ የማይሆን ነገር ደግሞ እኔ ደረቴን ነፍቼ አላወራም ትክክለኛውን ነገር ነው ማወራው ስለዚህ ምን ያልኩኝ ነው አታማርጪ ሳይሆን በቃ በስሱ የሆነ ነገር ትካሽ እድሜሽ ከሄደ በኋላ ሴት ልጅ ነሽ ምንም ቆንጆ ብትሆኚ ምንም አማል እናመሰግናለን ብራዘር ታንክ ዩ